የአይረን እጥረት አኒሚያ ወይም ደም ማነስ ከሚያመጡ ምክንያቶች ዋነኛው ነው። ሰላም፣ ዶክተር ህሊና ነኝ ከዶክተር ሊንክ። በማንኛውም ጊዜና ቦታ ከጤና ባለሙያዎች ጋር በቀላሉ የሚያገናኙት ቀይ የደም ሴል ኦክሲጅን ወደ አንጎልና ወደ ተለያዩ ሰውነት ክፍሎች በሄሞግሎቢን አማካኝነት የሚያደርስ ነው። ሄሞግሎቢን ለመስራት ከሚያስፈልጉ ንጥረ ነገሮች አይረን ዋነኛው ነው። አኒሚያ ወይም ደም ማነስ የምንለው የሄሞግሎቢን መጠን ሲያንስና በዚህም ምክንያት የቀይ ደም ሴል ኦክሲጅን የመሸከም አቅም ሲቀንስ ነው። የአይረን እጥረት አኒሚያ ወይም የደም ማነስ ከሚያመጡ ምክንያቶች ዋነኛው ተጠቃሽ ነው። የአይረን እጥረት የሚፈጠረው በአይረን የበለጸጉ ምግቦች ባለመመገብ፣ ደም መፍሰስ ካለ፣ ለምሳሌ ሴቶች በወር አበባ ጊዜ ብዙ ደም የሚፈሳቸው ከሆነ፣ ሌላው ደግሞ ታዳጊዎችና እርጉዝ ሴቶች የሚያስፈልጋቸው የአይረን መጠን ስለሚጨምር ለአይረን ዴፊሸንሲ አኒሚያ ተጋላጭ ናቸው። በቀላሉ መድከም፣ ማዞር፣ በጆሮ ላይ የሚጮህ ድምፅ እንዲሁም የልብ ምት መሰማት ናቸው። ከነዚህ ምልክቶች በተጨማሪ በአይረን እጥረት ምክንያት የመጣ ሲሆን ከንፈር አካባቢ መቁሰል፣ አፈር ወይም በረዶ ለመብላት መፈለግ እንዲሁም ጥፍር መበላሸትን ይጨምራል። ለመከላከል በአይረን የበለጸጉ ምግቦች ለምሳሌ ቀይ ስጋ፣ የጉበት ስጋ፣ አሳ መመገብ፣ ቡናና ሻይ ወደ ሰውነታችን የሚገባውን የአይረን መጠን ስለሚቀንሱ ከምግብ ጋር አለመውሰድ። ከዚህ በተጨማሪ ምልክቶቹን ሲያዩ ሕክምና ማግኘት ያስፈልጋል። እርስዎ ወይም ቤተሰቡ እነዚህ ምልክቶች ካሉት በዶክተር ሊንክ በቤቶ ሆነው ሐኪም ማማከር ይችላሉ። ዶክተር ሊንክን ከፕሌይ ስቶር በማውረድ ጤናውን በቤቶ ሆነው ይጠብቁ።